ነገር እዚህ ጋር የኮለን አሰራር አጠቃላይ ያለውን ነገር እናያለን። ያው በመናቀው ያለንን ነገር ሼር ለማድረግ እንሞክራለን። እዚህ ጋር 40 በ40 ኮለን ሲሰጠን እንዳለ ሙሉውን እስከነ ኮንክሪቱ ያለው ነገር 40 በ40 ነው ማለት ነው። ስለዚህ ስታፋው ላይ ስንት ነው የምናደርገው? 35 ነው የምናደርገው ማለት ነው። የኮንክሪት እንቀንስና 2.5 እንቀንስና 30 እናደርጋለን ማለት 35 እናደርጋለን ማለት ነው። ስለዚህ እዚህ ጋር ያለው ዲዛይኑ ላይ የተቀመጠው በ12 ባለ 16 ብረት ነው። ስታፋ ያሉት 3 ስታፋዎች ናቸው። እነዚህ ስታፋዎች የተለያየ ቦታ ላይ ነው የሚቀመጡት። ሁለቱ መሀል ላይ ነው ያያያዛቸው። የዳረኛው ሙሉን አያይዞታል ማለት ነው። ጀስት ስታፋው ጥቅሙ ያው ሼር ፌለር እንዳይኖር ነው። ሼር ፌለሪቲ እንዳይከሰት ይረዳዋል እና ስታፋውን ብረቱን መቅፍ አድርጎ ደግፎ ይይዟል ማለት ነው። ሎድ ትራንስፈር እንዲያደርግ እዚህ ጋር ኦቨርላፕ አድርገን ከብረቱ ጋር ያለውን ነገር ኮለኑ አንድ ቨርቲካል ሜምበር ነው የቢውሊ ሎድ ትራንስፈር ያደርግልናል ማለት ነው፣ ወደ ታች ያለውን ነገር ማለት ነው። ስለዚህ እዚህ ጋር ስታፋውና ብረቱ በትክክል መቀመጥ አለበት ማለት ነው። ሲሲው የስታፋው ሴንተር ቱ ሴንተሩ በትክክል በዲዛይኑ መሰረት መቀመጥ አለበት ማለት ነው። ይሄ ባይቀመጥ ለኮለኑ በጣም ከባድና አዳጋች ይሆናል ማለት ነው። የመሸከም አቅሙ ሊቀንስ ይችላል ማለት ነው። ብዙ ጊዜ ግን እቺን ስታፋ ማቀው አንድ ነበረ ይመስለኛል። እዚህ ጋር 3 እያየሁኝ ነው። አሁን ነው ወይስ መድሮም እንደዚህ ነው የሚደረገው? አለው አብዛኛው ጊዜ ድሮ አንድ ነበር የሚደረገው፣ ግን አሁን መሀል ላይም ሲባሮች እየተጨመሩ መጥተዋል። በአዲሱ ስታንዳርድ ሲባሮች ይጨመራሉ። ይሄ ኦልሬዲ ሬክታንግል ነው። ሬክታንግል እንትን ነው አቅፎ እንዲይዘው ነው መሀል ላይ ያሉትን አቅፎ ለስትሬንግዝ ነው ማለት ነው። ስትሬንግዝ በደንብ ይጠቅመዋል ማለት ነው። እሺ ይሄንን እንትን ካለ በኋላ ቀጣይ ስቴፓችን ምንድን ነው የሚሆነው? ቀጣይ ስቴፓችን ወደ አናጺ ስራ ስንሄድ ብረት ከመቀመጡ በፊት አናጺው ነው ክራቸሪ ያወጣልናል ማለት ነው። ክራቸሪ ማለት እነዚህ የእንትኑ የሚቀመጥበት ፎርምወርኩ የሚቀመጥበትን እቺኛው ሁለቱ አንተ ማለት ነው። እዚህ ጋር 3 ነው የሚመታው። ሁለት እዚህ ጋር እንደ ድንገት 2 ሆኖ ነው አንድ ይጨምራል። 3 እንደዚህ ይመታና ከዛም ብረቱን ጠብቆ በትክክል እንዲቀመጥ ማለት ነው። ክራቸሪው የሚመታበት ዋናው ይለያያል። ለእንትንና ለብሌድ እና ለእንትኑ ለፓኔል ይለያያል ማለት ነው። እነዚህ ቲክነሳቸውን ታሳቢ እያደረግን ነው ክራቸሪውን የምንመታው። ያን በዛ መሰረት ክራቸሪውን አናጺ መጀመሪያ ይመታለታል። አናጺ ከመታለት በኋላ ብረቱ ይቀመጣል ማለት ነው። ከዛ በኋላ ብረት ከተቀመጠ በኋላ እንደዚህ በሚታየው መልኩ ፎርምወርክ ይዘጋጅና ፎርምወርኩ በልኩ ይቆረጣል። ፎርምወርኩም ሲቆረጥ እዚህ ጋር ገቢና አፋኝና ታፋኝ የሚባል ነገር አለ። አፋኙ ሰፋ ማለት አለበት ማለት ነው። አሁን ለምሳሌ የ40 ነው አይደለ? 40 ከሆነ 44 ይሆናል ማለት ነው። ኦኬ ከዚህ የትኛው አመታ እንድትገጥም ማለት ነው። እንድትገጥም 2 ሳንቲም ታሳቢ ትደረግና 44 ይሆናል። እዚህ ጋር ያለው 40 ይሆናል ራሱ ይሆናል ማለት ነው። 40 በዚህ ጋር 44 2 44 ማን ነው 44 2 እናደርጋለን። ከጎንና ከጎን 40 እናደርግና ፎርምወርኩ ይከረበታል ማለት ፎርምወርኩ ከገባ በኋላ ይከረበታል ማለት ነው። መከረበት ማለት እነዚህ ከረባቶች ይታሰራሉ ማለት ነው። ወገቡ ላይ ለኮለኑ ሲገባበት ኮንክሪት ሲገባበት ቫይብሬት ሲመታ እንዳይበተን በደንብ አስረው ይይዙታል ማለት ነው። እንትኖቹ ከረባቶቹ ፌሮውን ካሰርም በኋላ እዚህ ጋር እንትን ስፔሰር እናስራለን ማለት ነው። ስፔሰር በየቦታው ጋር ኮንክሪት ከፎርምወርኩ ጋር ልጥፍ እንዳይልብን ኮንክሪት ከቨራችን ለመጠበቅ ስፔሰር እናደርግበታለን። ከሁሉም አቅጣጫ ማለት ነው። ከሁሉም ይደረጋል። ሌሎቹ ገብቶባቸዋል። እነዚህ ሬዲ አድርገናል። ይገባል። ምንድን ነው ጥቅማቸው? እነዚህ ስፔሰር የምትለኛው ስፔሰሮቹ ጥቅማቸው ኮንክሪቱ ስጋው በደንብ እንዲያገኝ ማለት ነው። ብረቱ ሄዶ ከፎርምወርኩ ጋር ልጥፍልና ብረቱ በውጭ ሳይድ እንዳይታይ ብረቱ ለቴምፕሬቸር እንዲሸፍነው ነው። ለቴምፕሬቸር ተጋላጭ እንዳይሆን እዚህ ጋር በደንብ እንዲጠብቀው ኮንክሪት ከቨር ይደረግለታል ማለት ነው። ምን ያክል ትነስ ያላት ነች ስፔሰር? 2.5 ስለነገር ጋፖ ራሱ ትንሽ 2.5 ሳልከኝ ቀደም 2.5 ነው የሚደረገው። በዛ መሰረት
እናደርግበታለን ማለት ነው። ኮንክሪት ከቨሩ ሙሉ በሙሉ 40 ሚሊዮንም እንዲመጣልን ታደርጋለች እንትና 40 ይመጣል ራሱ በቃ የኮንክሪቱን ይጠብቃል። ይሄ 35 አይደል 2.5ቱን ስናደርግበት ሙሉ በሙሉ ልክ ይይዛል ማለት ነው። ልክክልና 40 ይይዛል። ይሄ ንቅንቅ አይልም ማለት ነው። እዛው መሀሉን ሴንተሩ እንደጠበቀ ይሄዳል ማለት ነው። በዛ መሰረት እንሰራለን ማለት ነው። ከረባት ከተመታ በኋላ ግንዲላ መሬቱ ላይ ግንዲላ ይተኛና ያስተኙና ከዛ በኋላ ስታንጋ ከላይ በኩል እንትኑ ቨርቲካል አላይመንቱን እንዲጠብቅ ስታንጋዎች ይመታሉ ማለት ነው። ለአንድ ኮለን 4 ስታንጋ ይመታል ማለት ነው። ሁለት ይደረግና በአራቱም ዳይሬክሽን ማለት ነው። በአራቱም ዳይሬክሽን ቅድም ያወራነውን ነገር ፕራክቲካሊ ሰራተኞቹ አናጺዎቹ የሚያደርጉትን ነገር እናያለን። ቅድም ያልነው ይሄኛውን ነው አፋኝ ተባባልነው 44ቱ በዚህ ሳይድ ነው 44ቱ በዚህ ሳይድ ይገባል። በዚህ ሳይድም 44ቱ በዚህ ሳይድ 40ው ይገባል ማለት ነው። ክራቸሪ ውስጥ ለውስጥ ባለው ይገባል ማለት ነው። ገብቶ ያለው ነገር ይቆምና ቨርቲካሊ ይቆምና ከረባት ይከረበታል ማለት ነው። ከተከረበተ በኋላ ያለውን ነገር ስቴፕ ባይ ስቴፕ እናያለን ማለት ነው። ከረባቶቹ እንግዲህ እነዚህ ናቸው። ከረባት የሚባሉት ቅድም ያወራነው በከረባት ያልነው ይሄንን ይመስላል። እዛ ጋር ቅድም አውርተናል። ከረባቶቹ በየወገባቸው ላይ ይታሰራል ማለት ነው። 67 ልዩነት ማለት ነው። በእያንዳንዱ ማለት በእያንዳንዱ 67 ልዩነት ያንን እናስረዋለን። ከረባቱን ያው ከረባቱ ኮለኑ እንዳይፈነዳ በደንብ አድርጎ ይይዟል ማለት ነው። ይህን ይመስላል የከረባት አሰራር።